ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ያለው እግዚአብሔር ይመስገን። እንግዲህ ተጠፋፍተን ከርመን ነበረ። ዛሬ በአዲስ ቪዲዮ ብቅ ብያለሁ። ቤተሰብ እንዴት ናችሁ? ሁሉ ሰላም ነው? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ቤተሰብ ዛሬ እንግዲህ እስኪ ምሳዬን እየሰራው ለምን ከቤተሰቦቼ ጋር ምሳ አብረን አንሰራም በሚል እንግዲህ ብቅ ብያለሁ ማለት ነው። ቤተሰብ እናንተም እንግዲህ ቪዲዮውን ገና ሲጀምር ላይክ እና ሰብስክራይብ እያረጋችሁ፣ አዲስ የሆናችሁ ሰብስክራይብ እያረጋችሁ፣ ላይክ በማድረግ ደግሞ ቤተሰብ ሁኑ። ኮሜንት አስቀምጡልኝ፣ ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። እንግዲህ እዚህ ጋር ሽንኩርት እያቁላለሁ ነው የመጣሁት ቤተሰብ ማለት ነው። እና እንደዚህ ሽንኩርቴን እያቁላለሁ እገኛለሁ። ዛሬ እንግዲህ ለራሴ ምሳ ለመስራት ነው ማለት ነው። ይኸውና እንግዲህ ሽንኩርቱን አቁላላሁኝ ምናምን ከዛ ነጭ ሽንኩርትና ቲማቲም ነው የጨመርኩበት፣ በርበሬ ጨምሬያለሁ ማለት ነው። እንደዚህ ሁሉንም አንድ ላይ እንደዚህ አቁላለዋለሁ። ምናለም የፈጠነ ነው ዛሬ የምሰራው ማለት ነው። እንደዚህ ያቁላለሁኝ ነው። እና ቤተሰብ ጠፍቻለሁኝ፣ ቪዲዮ ለቅቄ አላቅምና ያው አይመችም ከስራ ጋር ምናምን፣ ለዛ ነው የጠፋሁት ምናምን። ግን ካሁን በኋላ እመጣለሁ በአዳዲስ ቪዲዮዎች ምናምን። እናንተ ብቻ ማበረታታችሁን ምናምን አትቀንሱ ማለት ነው። አበረታቱኝ እና እንደዚህ እያቁላላሁ እገኛለሁ ማለት ነው። ያው በርበሬ ስላለው ግዴታ መቁላላት በደንብ አለበት፣ ሽንኩርቱም እንዲበስል ማለት ነው። እና እንደዚህ እያቁላላሁኝ ነው። ዛሬ ምስር ወጥ ነው የምሰራው። የፈጠነ ምስር ወጥ ነው የምሰራላችሁ ማለት ነው። እና ቤተሰብ ያው ብዙ ጊዜ ይሄና ዝጋ ምስሬን አጥቤ ጨምሬያለሁ። ምን ልላችሁ መሰላችሁ? እንደዛ አድርጌ አብሬ አማስላለሁ ማለት ነው። አብሮ ትንሽ ከተጠበሰ በኋላ ውሃ እንከልሳለን። እስከዛው ድረስ ግን ምን አለ መሰላችሁ፣ እኛ እዚህ አረብ ሀገር የምንኖር ልጆች አብዛኛውን ጊዜ ምግብ ሰርተን አንበላም ማለት ነው። ግን ምግብ እየሰራችሁ ተመገቡ። ምክንያቱም ሁሌም የኢትዮጵያ ምግብ ይናፍቃል፣ የሀገር ምግብ ማለት ነው። እና እንደዚህ እየሰራችሁ በርበሬ ግዙ። በርበሬም ያው አለ በየሀገሩ አሁን ላይ ፈጣሪ ይመስገን፣ ሱፐር ማርኬቶች በየሀገሩ ያበሻ ሞልቷል ማለት ነው። በርበሬያችሁ እንደዚህ ጠልባችሁ ምስር ምናምን ደግሞ አይጠፋም ቤት ውስጥ ምናምን ማለት ነው። እነሱ ስለሚጠቀሙ ስለማይጠፋ እንደዛ እያረጋችሁ ስሩ። እና እዚጋ ውሃዬን ከለስኩኝ፣ ጨዌን ምናምን ጨማምሬ ጨርሼ ነበረ። ከዛ እንደዚህ ካደረግኩ በኋላ እንግዲህ እንተከተካል እሱ ከድነዋለሁ ማለት ነው። እና እንደዚህ ከከደንኩት በኋላ እዚህ ጋር እንግዲህ ይኸውና ካፍታ ቆይታ በኋላ ተመልሼ ደግሞ ስመጣ ይኸውላችሁ እንደዚህ በአማረ ሁኔታ በስሏል ማለት ነው። ምስሩ አያቆይም። የዛ ሀገር ምስር ቶሎ ነው የሚበስለውና ጋይስ እንደውም እኔ ስራ ይዤ ምናምን ትንሽ ምስሩን በሰል አድርጌዋለሁ። ግን ሆኖም እኔ ብቻዬን ስለሆንኩ ለራሴ ስለሆነ ያናክል እንትን አይልም ማለት ነው። እና እዚህ ጋር እንግዲህ ምስሬ በዚህ ሁኔታ ተሰርቶ አብቅቷል። እኔ እህታችሁ እንግዲህ እዚህ ጋር ደግሞ እንጀራ ቡቼ አሳድሬ እንግዲህ ነበረ ማለት ነው። እንጀራ ደግሞ እንደዚህ ጎን ላይ ምናምን ይሄውና ጋግር ያለው ማለት ነው። የሚያምር እንጀራ ከዚህ በፊት ሰርቻለሁ ቪዲዮ፣ የፍርኖ ዱቄት እንጀራ አሰራር ብዬ የሰራሁት ቪዲዮ አለ። ቪዲዮውን ተመልከቱ። እንደዚህ የሚያማርና ቆንጆ እንጀራ መጋገር ትችላላችሁ ማለት ነው። አንድ በአንድ ነው ያሳየሁት። እና እንደዚህ ቆንጆ እና በጣም የሚያምር ያው ከኢትዮጵያ እንጀራ ያው ማለት ይስተካከላል ብዬ ባላችሁ ማለት እኩል ነው ብዬ ባልልም ግን ምንም አይልም። በጣም አሪፍ እንጀራ ነው የሆነው ማለት ነው። እና ቤተሰብ ይሁንና እንደዚህ በምታዩት መንገድ እንግዲህ ቆንጆና ያማረ ምሳ ሰርቻለሁ ማለት ነው። እና እናንተም እየሰራችሁ ተመገቡ። እና ጊዜያችሁን ዝም ብላችሁ ስልክ ላይ ብቻ አይደለም ማጥፋት ያለባችሁ። እንደዚህ ደግሞ ለራሳችሁም ጊዜ መስጠት፣ ምግብ መስራት እና ምግባችሁን ሰርታችሁ መብላት። ምክንያቱም እዚህ በጣም ስራ አለ ማለት ነው። አረብ ሀገር ላይ ግዴታ ደግሞ እናንተ ምግብ መመገብ ደግሞ ግዴታ ነው። እና እንደዚህ ሁሌ ሩዝ ደግሞ መብላት ብዙ ጊዜ አረብ ሀገራት ላይ ሩዝ ነው የሚበዛው። እና እሱን ከመብላት እንደዚህ ሀገራችሁን ምግብ እንደዚህ ሰርታችሁ ያማራችሁን እንደዚህ በቀላል መንገድ ሰርታችሁ በራሳችሁ ምንም ወጪ ሳታወጡ እንደዚህ መመገብ ትችላላችሁ ማለት ነው። እና እኔ ቆንጆና ምርጥ ምሳ ነው የሰራሁት ዛሬ እንግዲህ። እና ይኸውላችሁ እንግዲህ እንደዛ አድርጋችሁ ተመገቡ ነው የምላችሁ ማለት ነው ቤተሰብ። እና ቪዲዮዬን ግን አደራ ላይክ ኮሜንት አድርጉ፣
አዲስ የሆናችሁ ደግሞ ዛሬ ገና ቪዲዮን የምታዩ ሰዎች ካላችሁ ደግሞ ሰብስክራይብ አድርጉኝ፣ አበረታቱኝ እላችኋለሁ ማለት ነው። እንግዲህ ከእንግዲህ አልጠፋም፣ በቀጣይ ባሪፍ ቪዲዮዎች እመጣለሁ ማለት ነው። እስከዛው እንግዲህ ይችን ቪዲዮ አይታርጉልኝ እላችኋለሁ ውዶችዬ። አመሰግናለሁ ስለምታበረታቱኝ፣ ከበሩልኝ፣ ሰላማችሁ ብዙ ትርፍ ይበልልኝ። መልካም ጊዜ ይሆንላችሁ። በቀጣይ ቪዲዮዎች ደግሞ እንገናኛለን። በቅርቡ አዳዲስ ቪዲዮዎች እለቃለሁኝ፣ ያኔ እንገናኛለን ብዬ ተስፋ አደርጋለሁኝ። እና ግን ቪዲዮዋን ላይክ እያደረጋችሁ ላይኳ እንዳትረሳ። አመሰግናለሁ፣ ክበሩልኝ። መልካም ጊዜ፣ መልካም ሳምንት፣ ቸር እንሰንብት እላችኋለሁ። ባይ ባይ። እወዳችኋለሁ።